በዮርዳኖስ ወንዝ ዮሐንስ መጥምቅ የንስሐ ጥምቀት ሕዝቡን ያጠምቅ ነበርና ከሩቅ አይቶ ነዋ በጎ ለእግዚአብሔር ዘያትት ኃጢአተ ዓለም ነው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ስለማን ነው ይህንን የተናገረው? ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ። ከዚያ በኋላ የነበረውን ነገር ጠዋት ሊቀ ጉባኤ አንስተውታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ታዲያ ሕዝቡ ተጠምቆ ካለቀ በኋላ እሱ ምን ብሏል ማለት ነው? ተጠምቋል። እሱ የሰራልን ስርዓት እሱ የሰራልን የጥምቀት ስርዓት ምን አይነት ስርዓት ነው ያልን እንደሆነ ልጅነት ያገኘንበት ስርዓት ነው። ምን ያገኘንበት ስርዓት? ልጅነት። ዛሬ እኛ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ ስንወለድ ሶስት ነገር እናገኛለን። ስንት ነገር አልኳችሁ? ሶስት ነገር እናገኛለን። የመጀመሪያው በጥምቀት ያገኘነው ነገር ምንድነው ያልን እንደሆነ ድነናል። እስኪ ሁላችሁም ድነናል በሉ። ምን ብለናል? በጥምቀት ድነናል። ለዚህ ነው በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀ ምን ይላል ነው የሚለው? ይድናል ነው የሚለው። ስለዚህ በጥምቀት ምን ተብለናል ማለት ነው? ድህነት አግኝተናል ማለት ነው። የመጀመሪያው ነገር። ሁለተኛው ነገር በጥምቀት ያገኘነው ምንድነው ያልን እንደሆነ ልጅ ተብለናል። እሱ ሲጠመቅ የዮርዳኖስ ወንዝ ላይ አብ በደመና ሆኖ የምወደውና የማፈቅረው ልጄ ይህ ነው የሚላችሁን ምን በሉ ነው ያለው? ስሙ ነው ያለው አይደለም? እሱ ልጅ ተብሎ እኛን ልጅ አስብሎናል። እሱ ቅዱስ ተብሎ እኛን ቅዱሳን አስብሎናል። እሱ በኩር ተብሎ እኛን አሃው አስብሎናል። እሱ ዳግማዊ አዳም ተብሎ እኛን አዲስ ፍጥረት አስብሎናል። እሱ ልጅ ተብሎ እኛን ልጅ አስብሎናል ስንል ያገኘነው ሁለተኛው ነገር ልጅ የመባል ምን የመባል ልጅ የመባል በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉትና ላመኑበት የእግዚአብሔር ልጆች የሆኑ ዘንድ የልጅነት ስልጣን ሰጣቸው ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እልል ብላችሁ እግዚአብሔርን አመስግኑ። ስለዚህ አንደኛ ድነናል ማለት ነው በጥምቀት። ሁለተኛ ስንጠመቅ ምን ተብለናል? ልጅ ተብለናል። ሶስተኛው ነገር ስንጠመቅ ምን አግኝተናል ያልን እንደሆነ የኃጢአት ስርየት አግኝተናል። የምን ስርየት? የኃጢአት ስርየት። በሐዋርያት ሥራ ምዕራፍ 2 ላይ እንደተገለጠው ቁጥር 38 አካባቢ እነዚያ ያመኑት አማኞች ምን እናድርግ፣ ምን ተንግበር፣ ምን እናድርግ አሉ። ልባቸው በቃሉ ተነክቶ ስለነበረ ንስሐ ግቡ፣ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ ኃጢአታችሁ ምን ይላል ነው ያለው? ይሰረይላችኋል። ስለዚህ በጥምቀት አንደኛ ድነናል። ሁለተኛ ምን አግኝተናል ማለት ነው? ልጅ ተብለናል። ሶስተኛው ነገር ያገኘነው ምንድን ነው ያልን እንደሆነ የኃጢአት ስርየት አግኝተናል ማለት ነው። የእግዚአብሔር ቤተሰቦች እንግዲህ ክርስቶስ ተጠምቆ እኛ እንድንጠመቅ እንዲህ ያለውን ስርዓት ምን ብሎልናል ማለት ነው? ሰርቶልናል ማለት። ክርስቶስ ተጠምቆልኛል እኔ አልጠመቅም፣ ክርስቶስ ጾሞልኛል እኔ አልጾምም የሚባል ነገር በእኛ ሃይማኖት ውስጥ የለም። ክርስቶስ እንዲህ ያለውን ሕግ እንዲህ ያለውን ስርዓት ሰራ። እኛ ደግሞ የእሱን ፈለግ ተከትለን ምን እንላለን ማለት ነው? እያንዳንዳችን ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ ተወልደናል። ልጅነታችንን ጠብቀን ንስሐ ገብተን ስጋውን በልተን ደሙን ጠጥተን የመንግስት ወራሾች እንድንሆን አምላካችን እግዚአብሔር ይርዳን። ወስብሐት ለእግዚአብሔር። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን፣ ለመምህራችን ቃለ ሕይወት ያሰማልን፣ የአገልግሎት ዘመናቸውን ይባርክልን። ስለተማርነው ትምህርት እግዚአብሔርን አመስግኑት። እልል ብላችሁ እግዚአብሔርን አመስግኑ። እግዚአብሔር ይስጥልን። እንግዲህ ጥቂት ሁለት ሶስትና ማሳሰቢያ አለን። አንደኛ በሲድሞ እግዚአብሔር አብ ቤተክርስቲያን በ13 ነገ ነው የነገ ወዲያ ነው ማለት ነው የሚከበረው። ያው ጥቂት ምዕመናን ነው በዛ ቦታ ላይ የሚገኙት። ረዳት ይፈልጋሉ፣ አጋዥ ይፈልጋሉ፣ አይዟችሁ የሚል ሰው ይፈልጋሉ። ስለዚህ መኪናም ተዘጋጅቷል። እዚህ መካነ ሥላሴ ቤተክርስቲያን ታገኛላችሁ። ቅዱስ ፊልጶስን